አንቺ በማታውቂበት ሁኔታ ቀዶ ሕክምና እንደተደረገልሽና ምንድን ነበር ያደረጉት? ካንቺ የተወሰደብሽ ነገር ምንድነው? ከዛ በኋላ ከነቃሽና በሕክምና ካረጋገጥሽ በኋላ ያወቅሽ ነገር? በኋላ መጀመሪያ ኩላሊትሽ ተነክቷል ተባልኩ። ኩላሊቴ ተነካክቷል። ግን ደግሞ በኋላ ከጊዜ በኋላ የፔሬድ አለመምጣት ነገር አጋጠመኝ እና ይህስ ነገር ምን ሊሆን ይችላል? ምንድነው? በዛ ላይ የሚሰማኝ ስሜት ጥሩ አይደለም፣ ያመኛል እና ምንድነው ብዬ ያው ደግሞ እንደገና ሌላ እና በደንብ አደረኩ። ያው እንጃ ይሄ ከባድ ነው። ካንሰር እንዳወጡት ማለት ሰሙት። ሌላ ልጆች ደግሞ እንደዚህ ኩላሊታቸው ከባድ ነው በጣም። አሁንም ላይ የሚያሳስበው አንዳንዴ ለቤተሰብ መቼም ለእናቴ መምጣት የተስፋል ግን እዛ ቦታ ላይ ምን ወይ ላደርግ ወይ ደግሞ ብቻ አይቀረው ማለት ከባድ ክፉ ጠባሳ ነው። በስነ ልቦና ላይ ኮንፊደንስ እንዳይኖረው በቃ ሰው ነኝ ብለህ ራስን እንኳን እስከምታስብ ድረስ ነው ያደረገኝ ማለት ነው።